አሁን የአንቀጽ አስተዳደር እንደ ወንጌል ይህን የሪፎርማ ሂደት ከመጀመሪያ ወደ የማረጋገጫ እንደ ምርመራ እንደ አንድ ቡድን ይዞ እንደ ወደፊት ሂዱ ይህ አጠቃላይ እንደ ቡድን ወደፊት ሂዱ የሚያሳይ ይረዳዎታል። 1 ቡድኑን ይመዝገቡ። ይህን የመጀመሪያ ሂደት በማቅረብ ቡድን ከሪፎርማ ጋር ይመዝገቡ። ይህ ወንጌል ወደ ሁሉም የአንቀጽ ምንጮች መዳረሻ ይከፍታል። 2 ሰነዶችን ይዘው ይውሰዱ። ከመጀመሪያ በኋላ በኢሜል ቁልፍ መረጃና ሰነዶች ይቀበሉ፣ የአንቀጽ እና የምርመራ መመሪያዎች ጨምሮ። ይህ ለእርሱ ነው፣ ለተማሪዎች አይደለም። እነዚህ ሰነዶች በሪፎርማ ዳሽቦርዱ ላይ ይገኛሉ። በዚህ ላይ በጥቂት ጊዜ ይነገራል። 3 ምርመራ ቡድኑን ወደ 37 ውጤቶች ይመራ። የእርሶን ፕሮግራም ወይም የተሰጠውን እንደ ምርመራ ይጠቀሙ። ምርመራ በግል ወይም በኦንላይን ሊኖሩባችሁ ይችላል። እንደ አንቀጽ ወንጌል ተማሪዎቻችንን በሁሉም ውጤቶች ውስጥ ወደ ችሎታ ይመርምሩ። ግምገማ ቡድኖ በእትም ላይ ሲሰሩ በእያንዳንዱ ውጤት ውስጥ ተመን የሚቻል ብቃት ማሳየት ይችላሉ፣ ወይም ይህ የቀጣይና የማሳየት መሰረት ነው፣ የፈተና አይደለም። 5 ግምገማ ሰነድ ይላኩ። ቡድኖ ውጤቶችን ሲያበቃ የወቅታዊ ግምገማ ሰነድ ወደ ሪፎርማ ይላኩ። 6 የመረጃ ይዘት ይወስዱ። ከማስታወቂያ በኋላ የመረጃ ይዘት ይሰጣል። እነዚህ ዲጂታል ወይም ታትሞ ይሆናሉ እና የፕሮግራም ጨረስ ይወክላሉ። ብዙ ቡድኖች ከግምገማ የተነሱ በደረሰኝ በማስታወቂያ ይደረጋሉ። የሪፎርማ ፕሮግራምና እትም እንደ ነፃ ቢሆንም በማስታወቂያ ለአንድ ተማሪ ወደ $5 አሜሪካ የሚመጣ ትንሽ ክፍያ አለ። የታትሞ አማራጭ ከመምረጥ ወዲያ የመረጃ ይዘት በኮሪየር ላይ ተጨማሪ ወጪ ይኖርባቸዋል። ይህ የሙሉ ጉዞ ነው። ይመዘገቡ፣ ይማሩ፣ ይገምገሙ፣ ይላኩ እና ይከበሩ እና ትምህርቱን ይበዛ። እያንዳንዱ ደረጃ ቀላል፣ ወቅታዊ እና በእውነተኛ ትምህርት ብቃት ላይ የተለያዩ ይዘቶች ይዘው ተነድፈዋል። በሚቀጥለው ቪዲዮ ምርጥ ምርመራ መመሪያዎችን በቅርብ እንደገና እንመለከታለን።